ሰላም ሰላም፣ ይህ የቅድስት ዩቲዩብ ቻናል ፕሮግራም ነው። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ዛሬ ይዤላችሁ የመጣው ሚስጥረ ጥምቀት ጠያቂና መላሽ ሆኖ ነው እዚህ ጋር የተቀመጠው። ጠያቂም መላሽም ራሴ ሆኜ አቀርብላችኋለሁ ማለት ነው። ጠያቂ በጥምቀት በቅባት በክርስቲያን ተባልኩ ትላለህ። ጥምቀት ቅባት እንዴት ነው? መላሽ ጌታችን በ30 ዓመቱ በጥምቀተ ስብከቱ ማኅተያስ ለመቅደስና ንስሐቱ ለመግለጽ እንደ ዮሐንስ በማየ ዮርዳኖስ ተጠምቆ ከውኃ ሲወጣ በማኅፀን የተሰጠውን ሀብተ መንፈስ ቅዱስ በራሱ ላይ አድርጎ እንዳሳየ ኋላም እርገቱ ሀሩ ምሃሩ ኩሉ ሀዛበ ወአጥምቁ በስመ በወልድ በመንፈስ ቅዱስ ብሎ እንዳዘዘ መጥምቀት ባለው ቦታ ቄስ እጅ በጥሩ ውሃ ተጠምቆ ሜሮን መቀባት ነው። ቅዱሳት መጻሕፍት በመንፈስ ቅዱስ ስለ ነፂ ማኤል ስለ ሀብትነቱ ቅብጾ ይሉታል። ዮሐንስ 7 ከቁጥር 38 እስከ 39፣ ከምዕራፍ 10 እስከ 38፣ ኢሳይያስ 61 እስከ ቁጥር 1 ወእመ ቅድመ ዝንቱ ግብረ ዘተፈጸመ በእንተ ሁሉ መንፈስ ቅዱስ ይጸልይል መላእልተ ማይ በደመ ድንግልና አድሮ ነበረ። ወስተ አዲስ አስተራየ በዮርዳኖስ በጊዜ ጥምቀት እኮ ፈቀዱ ለተጠመቁ አለ። ከመያ ብርሃ ማትያ ወምሩ መካአንተ ለአለ ሀልኡሙ ይጠመቁ ወስቴት እንዳለ አበው ቄሳዊሪ ለ33 ዓመት ስለኛ ሲከሰስ ሲወጣ ሲወርድ ሲመላለስ ኑሮ ካሳየው በዕለተ ዓርብ በመስቀል በመፈጸም ከጊዜ ከቀኝ ጎኑ 2 ምስጢራት ጥምቀት ቁርባን ተገኝተዋል። ዮሐንስ 19 ከቁጥር 34። ጠያቂ ጥምቀት ምን ታደርጋለች? መላሽ ኃጢአት አጥፍታ ደምሰሳ ንጽህና ጠባይን አድሳ የእግዚአብሔር ልጅ የክርስቶስ ወንድም ተወራራሽ መሳይ ተከታይ የጸጋን የክብሩን ተካፋይ ታደርጋለች። ንህኔ እለው ተወለደን በስጋ ከማእሆሙ በእነ በሰልስቱ ልደታት አምሳል በክርስቶስ ወአሃዱ ስጋው ወደሙ ለክርስቶስ ዘኢሲር አበው ኃጢአተ ወአሃዱ አምበ ዘበአሃሳ ዘይጸሉ እመ ውስጠ በአምሳል በዮርዳኖስ ወአርቄ በንጽህና ቅድመ እግዚአብሔር እንዳለ በጥምቀት የሚገኝ ልጅነት በኃጢአት ሳያረጅ መታደሻ ንስሐ ቁርባን ስለሆነ ጥምቀት መደብ አድርጎ ሁለቱም ልደት አላቸው። ሚስጥረ ቁርባንስ ምን ማለት ነው? ቁርባንስ እንደ ምንድን ነው? ቁርባን ማለት ሰው በፍቃዱ ለእግዚአብሔር የሚያቀርበው ሰው ወደ እግዚአብሔር ደግሞ ወደ ሰው የሚያቀርብ መንፈሳዊ አማሃ መስዋዕት ሰላም ማለት ነው። የቁርባን ስርዓት እንዲህ ነው። ጌታ በምሴተ ሐሙስ ለራት ካመጡለት ህብስት ወይም በእጁ ይዞ ወደ አባቱ በጸለየ ጊዜ ህብሰተ ወደ ስጋው ወይን ወደ ደሙ ለውጦ ለእናንተ ነገ የሚቆረሰው ስጋዬ ይሄ ነው፣ ለእናንተ ነገ የሚፈሰውም ደሜ ይሄ ነው፣ እናንተም እስከ ምጽአት ድረስ እንዲህ አድርጉ ብሎ ሰጣቸው። ዛሬም ቄስ ጌታ በምሴተ ሐሙስ እንዳደረገው ጸሎት ቅዳሴ በጸለይበት ጊዜ ጌታ ቃል ጠቅሶ ዘእንስተ ስጋው ወተ ሲሉ ህብሰቱ የህብስነቱን መልኩን ሳይቀይር የክርስቶስ ስጋ ወደ መሆኑ ይለውጣል። ወይንም ዘእንስተ ጽዋ ወንተ ሲሉ ወይኑነቱን መልክ ሳይቀይር የክርስቶስ ደም ወደ መሆኑ ይለውጣል። ቁርባን ምን ያደርጋል? ለመቁረብስ ምን ማድረግ ይገባል? ቁርባን ከእግዚአብሔር ያዋህዳል። እለት ከእለት ጸጋ ይጨምራል። ለመቁረብ ንስሐ መግባት፣ ራስን ለቄስ ማሳለፍ፣ ኃጢአት ሳይከፍሉ ሳያመሃኙ ገልጦ መናገር፣ በሰሩት ኃጢአት ማዘን፣ ማልቀስ፣ የንስሐ አባት የሰጠን ያዘዘውን ጾም፣ ጸሎት፣ ቀኖና መፈጸም። ሚስጥረ ትንሣኤስ ምን ማለት ነው? ዘኢይብዎ ከሞት መነሳት፣ ከመቃብር መውጣት፣ መታደስ፣ መለወጥ ወይም ሐዲስ ህይወት ማለት ነው። ትንሣኤም ነገር እንዲህ ነው። ጌታችን ተሰቅሎ በሞተ በ3ኛው ቀን ነፍሱን ከስጋው አዋህዶ ሞት የማይሰማው ዳግመኛ የማይሞት ሆኖ ርቆ ታድሶ በህንቶ መቃብር ሆኖ ተነስቷል። አመ ሳልስተ ስጦ ለነፍሱ ወስተ ስጋው ወርሶ ትንሣኤሁ በመንፈስ ኡቡ እንዘ ይጽዋ ሀኦሙ ከመኢክሰት ግብሩ እስመ ለስጋ ግዚእፍ ርስዮ ደቂቅ ወአጠየቀ ከመወንቱ ርቀ እመ ግዝፍ እንዳለ ነፍሱን ከስጋ አዋህዶ ማለት ስለምንድን ነው? ሲሞት ነፍስ ከስጋ ተለያዩ እንጂ በአካሉ ለመለኮት ከነፍስም ከስጋም አልተለያየምና ማህፀን እንደተዋሃደ አለ። ስለዚህ ከትንሣኤ በኋላም እስከ 40 ቀን ድረስ ያለፈውን እያሰበ የሚመጣውን እያስገነዘበ ለበእንኩትሙ እያለ ሲሰብክና ሲያስተምር ቆይቶ በ40ኛው ቀን ወናሁ አፊኑ ላክሙ ተስፋ ለአቡዩ አንተ እሙስ ንብሩ ሀገር ኢየሩሳሌም እስከ ልብሱ ኃይለ ማርያም ወዝም ሀሩ ወስተ ኩሉ ዓለም ወስበከ ወንጌል ለኩሉ ፍጥረት ብሎ አዘዛቸው።
በአብሮነት እንደባረካቸው እያዩት በስጋው አረገ። ካረገም በ10ኛው ቀን መንፈስ ቅዱስ በንፋስ አምሳል እሳት አርያ ላከላቸው። ሐዋርያትም መንፈስ ቅዱስም ተቀብለው ፈርሃት የነበሩ ጥበባን ሁሉ ከብልጠት ታደሱ፣ በአእምሮም ጎለመሱ፣ ቋንቋም ሁሉ አወቁ፣ ምስጢር ጠነቀቁ። ኋላም በምጽአት እኛን በሰለጣኑ ለማስነሳት ኑና ሀሩ ለማለት በዚህ ባረገበት ስጋ በከበበ ትብስዓተ ይመጣል። በእርሱ ያመነ እርሱ በበኩር ያደርጋል። ምእመናንም እንደ እርሱ ሞት የማይሰማቸው ዳግመኛ የማይሞቱ የሕያው ብርሃን ረቂቃን ሁሉ የክብር ትንሣኤ ይነሳሉ፣ የርስቱ መንግስት ሰማይን ይወርሳሉ። ኃጢአት ግን ሐሰር ትንሣኤ ተነስተው በበኩራቸው ከዳቢሎስ ጋር የማያልፉ የስቃይ ይኖራሉ። ዮሐንስ 5 ከቁጥር 28 እስከ 29፣ ማቴዎስ 25 ከቁጥር 43፣ ማቴዎስ 25 ከቁጥር 42። የስጋው ዘርፎች ከሚሉ በከፊሉ እኒህ ናቸው። ስለምትከታተሉኝ አመሰግናለሁ። ቀጣይ 5ቱ አምደ ምስጢር ዘርፎች ምን ምን ናቸው የሚለውን እሱን ይዤላችሁ እመጣለሁ። ምናልባት ትንሽ እዚህ ጋር ሳነብ ግዕዙ ላይ ድንግርግር እላለሁ። ያው እግዚአብሔር ይቅር ይበለኝ። ባወቅኩት ልክ ሳይሆን በማላውቀው ልክ እንዲያስተምረኝ እፈልጋለሁ። አስጀምሮ ላስፈጸመን አስፈጽሞ ላስጀመረ ለልዑል እግዚአብሔር ክብር ምስጋና ይገባል። ደህና ሁኑልኝ። ባይ ባይ። ስለምትከታተሉኝ አመሰግናለሁ። ክበሩልኝ። በያላችሁበት ሰላማችሁ ይብዛ።